ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምን አላችሁ? አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ። ዛሬም እንደተለመደው ሰዓታችንን ጠብቀን አዳዲስ የሀገር ውስጥና የባህር ማዶ ወሬዎችን ልንነግራችሁ መጥተናል። እስከ ፕሮግራማችን ፍጻሜ ድረስ ቪዲዮ ላይክ፣ ሰብስክራይብ እንደዚሁም ሼር በማድረግ አብራችሁን ትቆዩ ዘንድ አክብሮታዊ ግብዣችን ነው። የ2025-26 የአውሮፓ ሻምፒዮንስ ሊግ የ16ቱ የጥሎ ማለፍ የመጀመሪያ ዙር ጨዋታዎች ዛሬ ማክሰኞ መጋቢት 1 ቀን 2018 ዓ.ም በአራት ታላላቅ ግጥሚያዎች ይጀምራሉ። ዛሬ ምሽት ከሚደረጉት ጨዋታዎች መካከል እንግሊዛዊ ክለብ ሊቨርፑል ወደ ቱርክ አመርቶ ከጋላታሳራይ ጋር የሚያደርገው ጨዋታ ቀደም ብሎ የሚጀምር ሲሆን ሌሎች 3 ጨዋታዎች ደግሞ ረፈድ ብሎ በጋራ የሚከናወኑ ይሆናል። ዛሬ የሚደረጉ ጨዋታዎች ዝርዝር: ጋላታሳራይ ከሊቨርፑል ምሽት 4:45፣ ኒውካስትል ዩናይትድ ከባርሴሎና ምሽት 5 ሰዓት፣ አትሌቲኮ ማድሪድ ከቶተንሃም ምሽት 5 ሰዓት፣ አትላንታ ከባየር ሙኒክ ምሽት 5 ሰዓት ጨዋታቸውን የሚያደርጉ ሲሆን ነገ ረቡዕ መጋቢት 2 ቀን 2018 ዓ.ም ደግሞ ሌሎች 4 ጨዋታዎች የሚቀጥሉ ሲሆን በተለይ በሳንቲያጎ በርናባው የሚደረገው የሪያል ማድሪድ እና የማንቸስተር ሲቲ ፍልሚያ በብዙዎች ዘንድ በጉጉት ይጠበቃል። የነገ መርሃ ግብሮች ባየር ሊቨርኩሰን ከአርሰናል ምሽት 4:45፣ ፒኤስጂ ከቼልሲ ምሽት 5 ሰዓት፣ ሪያል ማድሪድ ከማንቸስተር ሲቲ ምሽት 5 ሰዓት፣ ባዶ ግሊምፐት ከስፖርቲንግ ሊዝበን ምሽት 5 ሰዓት የሚደረጉ ጨዋታዎች ናቸው። እነዚህ ጨዋታዎች የመልስ መርሃ ግብር በቀጣይ ሳምንት መጋቢት 8 እና 9 ቀን 2018 ዓ.ም የሚከናወን ሲሆን ውጤታማ የሆኑ 8 ክለቦች ወደ ሩብ ፍጻሜ የሚያልፉ ይሆናል። የዘንድሮ የሻምፒዮንስ ሊግ የፍጻሜ ጨዋታ ግንቦት 22 ቀን 2018 በሃንጋሪ ቡዳፔስት በሚገኘው ፑስካሺ አሬና ስታዲየም ይካሄዳል። በኢትዮጵያ ሴቶች ፕሪሚየር ሊግ 18ኛ ሳምንት መርሃ ግብር ኢትዮ ኤሌክትሪክ ልደታ ክፍለ ከተማን 4-2 አሸንፏል። አበበ ቢቂላ ስታዲየም በተደረገው ጨዋታ ዳግማዊት ሰለሞን 3 ግቦችን በማስቆጠር ሃትሪክ ሰርታለች። ማሌት ምትኩ ቀሪውን ጎል ለኢትዮ ኤሌክትሪክ ከመረብ ላይ አሳርፋለች። የለንጌታቸውና ይታገሱ ተገኘ ወርቅ ለልደታ ክፍለ ከተማ ግቦቹን አስቆጥረዋል። ሃትሪክ የሰራችው ዳግማዊት ሰለሞን የጨዋታው ኮከብ ሆና ተመርጣለች። በሊጉ 16ኛ ድሉን ያስመዘገበው ኢትዮ ኤሌክትሪክ በ49 ነጥብ የሊጉን መሪነት አጠናክሯል። ከተከታዩ የኢትዮጵያ ንግድ ባንክ ጋር ያለውን ልዩነት በ2 ነጥብ ቀጥሏል። በአንጻሩ በውድድር ዓመቱ 11ኛ ሽንፈቱን ያስተናገደው ልደታ ክፍለ ከተማ በ15 ነጥብ 10ኛ ደረጃን ይዟል። የኢትዮ ኤሌክትሪኳ አጥቂ ዳግማዊት ሰለሞን በሊጉ ያስቆጠረችውን ግቦች ወደ 22 ከፍ በማድረግ የከፍተኛ ግብ አስቆጣሪነቷን አጠናክራለች። ዛሬ በተደረገው የ18ኛ ሳምንት የመጀመሪያ ጨዋታ ኢትዮጵያ ንግድ ባንክ ቦሌ ክፍለ ከተማን 2-1 አሸንፏል። ውድ የቻናላችን ቤተሰቦች ለአሁኑ ያዝንላችሁ የሀገር ውስጥና የባህር ማዶ ወሬዎች የሰማችኋቸውን ይመስሉ ነበር። በድጋሚ በሌላ ዜና እስከምንገናኝ መልካም ቆይታ፣ ቸር ያሰማን።